ሰላም እንዴት ናችሁ? ፍጹም ነኝ ከኤፍኬ ቴክኖሎጂ። በዛሬ ቪዲዮአችን ደግሞ አንድ 1005 ኤችፒ ፕሪንተር ማለት ነው በጣም ነጭ እያወጣ ስላስቸገረን ይህንን ማሽን በቀላሉ እንዴት አድርገን ፊክስ እንደምናደርግና ችግሩ ምን ይመስላል የሚለውን በዛሬ ቪዲዮአችን እናያለን። እንደምታዩት ቴስት ፔጅ እንዲያወጣለን አዘነዋል። ቴስት ፔጅ ካወጣ በኋላ ደግሞ ምን እንደሚያወጣና ችግሩን አብረን እናያለን። ይሄው አሁን ላይ እያወጣ ያለው እንደዚህ ነው። ከፊል እዚህ አካባቢ ላይ ትንሽዬ የማይታይ አይነት ጽሁፍ አለ። በአንድ በኩል ደግሞ ኦልሞስት ሙሉ ነጭ ነው የሚያወጣውና ይህንን ማሽን እንዴት አድርገን እንደምናስተካክል እናያለን። ኤረር ሆኖ ያገኘ ነው የዚህ ማሽን ማለት ነው ፓወር ሰፕላይ ነው እና ስለዚህ ፓወር ሰፕላያችንን እንቀይራለን። እንዴት እንደሚቀየር ደግሞ ሙሉ ቪዲዮን እናያለን። እስከ መጨረሻው ተከታተሉ። እንደምታዩት በጥግና በጥግ በፍላት መፍቻ ወደ ላይ አድርገን እንከፍታለን ከቨራችንን ማለት ነው። መጀመሪያ የምንከፍተው ይሄኛውን ከቨር ነው። በመቀጠልም ከኋላ አዙረን በግራና በቀኝ አንዳንድ ብሎኖች እንፈታለን። በአጋጣሚ አንዱ ተፈቷል። እችኛን ብሎን እንፈታለን። በመቀጠል እዚች ጋር በፍላት እንፈለቃታለን። ልክ እሱን ከፈለቀቅን በኋላ ደግሞ በራችን ከፍ አድርገን እዚች ጋር በውስጥ በኩል ማለት ነው እቺን እንፈለቃታለን። ሁለቱ ከተፈለቀቀ በኋላ በከታች ደግሞ በከሮቹ ጋር እንፈለቃለን። እንደዚህ በማድረግ ጎኑን እንከፍታለን ማለት ነው። በዛኛም ደግሞ በፓወር ሰፕላይ በኩል እቺን እንፈለቃለን። ልክ እንደ ቅድሙ ከላይም እንፈለቃታለን። ከዛም ከታች እንፈለቃለን ሎከሩ ጋር። ስለዚህ አሁን በቀላሉ ምን አግኝተናል? ፓወር ሰፕላያችንን እና ፎርማተር ቦርዳችንን አግኝተናል። መጀመሪያ የምንፈታው ፎርማተር ቦርዳችንን ነው። ፓወር ሰፕላያችንን እየፈታን ነው። ስለዚህ መጀመሪያ ፎርማተሩን እናላቅቃለን። እዚህ ጋር እንደምታዩት 3 ብሎኖቹ ነቅለን ከነ ብረቱ ፎርማተር ቦርዳችንን እናላቃለን። እንደምታዩት ፎርማተር ቦርዱ ተላቋል። ስለዚህ በመቀጠል ብሎናችንን እንፈታለን። የፓወር ሰፕላይን ብሎን ትንሽ ወደዚህ እንደምታዩት ሁሉንም ብሎኖች ፈተን ጨርሰናል። በመቀጠል የምናደርገው ኬብሎቹን መንቀል ነው። እነዚህን ፍላክስ ኬብሎች ተጠንቅቃችሁ መንቀል አለባችሁ። ገመዶችን እንደምታዩት አስለቅቀናል። ስለዚህ ሜን ቦዲውን መፍታት ይጠበቅብናል። ሜኑን የምንፈታው ያልታሰረ ያልተፈታ ብሎ የለም። ፖዝ አድርጊ።
አቁሚ አንዴ። ይታይሻለች። በመቀጠል ፎርማተር ቦርዳችንን ነው የምናስቀምጠው። ፎርማተር ቦርዳችንን በምናስቀምጥበት ሰዓት የመጀመሪያው እዚህ ጋር ያለችውን ሎከር ከጠበቅን ራሱ ታይሚንጉን ይጠብቅልናል። ፎርማተር ቦርዳችንን አስቀምጠናል። ካስቀመጠን በኋላ የፎርማተር ቦርድን ስክሮች እናስራለን ማለት ነው። እንደምታዩት ፎርማተር ቦርዳችንን ከነ ብረቱ ስላነሳ ነው 3 ብሎኖች ነው ያሉት። ሶስቱም ብሎኖች እያሰርን ነው። ኦልሞስት አስረን ጨርሰናል። አንድ ኬብል ነው ማለት ነው። የፎርማተርን ገመድ ፓወር ሰፕላያችን ላይ በአግባቡ እንሰካለን። ሰክተናል። ከዛ የፓወር ሰፕላያችንን ግራውንድ ከፊክሲንጉ ከጀርባ ቦዲ ላይ ጋር በመስመር ተከትለን እሱን እናስራለን። እንደምታዩት ግራውንዳችንን እያሳለፍን ነው። አሳልፈን ጨርሰናል። ከዛም ግራውንዳችንን እንሰካለን። ግራውንድ ማንሰካ ከሆነ የማንጣት የማፍዘዝ እንዲሁም ደግሞ የተለያዩ ችግሮች ያጋጥሙናል። ፕሪንተር ላይ ግራውንድ በጣም ቤዚክ ነገር ነው ማለት ነው። በደንብ መሰካትና መታየት ያለበት ነው። ሌሎች እቃዎች ላይ ያን ያህል ሪስክ ከመቀነስ አንጻር ነው እንጂ ያን ያህል ሳይድ ኢፌክት የላቸውም እና እነዚህኞቹ ላይ ግን ትንሽ ሳይድ ኢፌክታቸው ከፍ ይላል። ብዙ ሳንደክም አሁን ማሽናችንን ሰርተነዋል ወይስ የሚለውን እናያለን። ምክንያቱም ያጋጠመን ችግር ማንጣት ነው የመጀመሪያው ነገር። ፓወር ሰፕላያችንን ቀይረናል። ሌዘር ራይተርም የሚረብሽ ከሆነ እንደዚህ አይነት ችግር ስለሚያጋጥም ሙሉ ለሙሉ ከመቅጠማችን በፊት ቼክ ማድረግ ስለሚያስችለን ፓወር ሰክተን ቼክ እናደርጋለን ማለት ነው። ማሽናችን ተነስታለች። ስለዚህ የቅድሙን አይነት ሰተናት ችግሩ ምን እንደሆነ ደግሞ የምናይ ይሆናል ማለት ነው። ስለዚህ ይሄ ቴስት ፔጅ ነው፣ የኤችፒ ቴስት ፔጅ ማለት ነው። በራቸውን 5 ጊዜ ከፍተን በምንዘጋበት ጊዜ ዲሞ ፔጅ ያወጣልናል። ዲሞ ፔጃችንን አይተን በቀላሉ ችግሩ ምን እንደሆነና ተስተካክሏል አልተስተካከለ የሚለውን ማየት እንችላለን ማለት ነው። ምንም ቦዲ ራሱ በስርዓት አልገጠመኝም። ስለዚህ ሞስት ፕሮባቢሊቲ መጀመሪያ የነበረው ችግር ተፈቷል።